አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ያላችሁ? እኔ ያለኝ አልሐምዱሊላህ። እስቲ ዛሬ ያው መንዲ እንስራ አብረን። ያው መንዲ በእርግጥ ሁላችንም እናውቀዋለን ብዬ ተስፋ አደርጋለሁ። ነገር ግን እስቲ እንስራ ብለን እና ያው አሁን ወደ መንዲ አሰራር እንሄዳለን። እዚህ የሚያስፈልገኝ ግብአት ዶሮ፣ ሩዝ፣ እነዚህ ቅመሞች እንዲሁም ያው ሽንኩርት በነጫጭሙ የከተፍኩት ድስቴን ታጥኩኝና ዘይት አደረኩ። እዚህ ጋር ሸትኒ ልሰራ ነው። እዚህ ጋር ያው ቲማቲም አለኝ፣ ቃሪያ፣ ኩዝበራ፣ ቱም እንዲሁም ደግሞ ደረቅ ናና ነው የተጠቀምኩት። ቢካዝ እኔ ፍሬሽ ናና አልነበረኝም ማለት ነው። ስለዚህ እነዚህን ሁላቸውንም አንድ ላይ አድርጌ ጨው አረጋለሁ። ያው ይሄ ደረቅ ናና ነው ማለት ነው። ፍሬሽ ከሌላችሁ ደረቁን ናና መጠቀም ትችላላችሁ። ጨው የሚበቃውን ያክል ከጨመርኩኝ በኋላ አንድ ላይ ፍጫለሁ። እዚህ ጋር ሎሚ አደረግኩበት። ትንሽ ቡኒ ሊሆንልኝ ነው የምጠብሰው፣ ትንሽ ቡኒ ማለት ነው። ብዙም እንዲያርብኝ አልፈልግም። ኦኬ እዚህ ጋር አሁን ልጠቀመው አለው። ቢሆንም ግን ይረብሻል ድምፁ። በእርግጥ ያው እዚህ ጋር ፈጭቼ በጣም የፈለኩት ነው ወደ ማቀራረብ ማለት ነው። ግን ሽንኩርቱ ይሄን ያክል ከተጠበሰልኝ ይበቃዋል። አሁን ወደ ዶሮ ነው የሚሄደው። ዶሮ እኔ መች በሪያኔ ምናምን ስሰራ አውጣለሁ፣ ቆዳውን ዞር አድርጓለሁ። ግን በኋላ አስረን ውስጥ ምናምን የሚገባ ዶሮ ሲሆን እኔ እንትኑን ዞር አላደርገውም፣ ቆዳውን አላነሳውም ማለት ነው። ስለዚህ በዛ በኩል ትንሽ ከለር ከሰጠኝ በኋላ እንደዚህ ገለብጠዋለሁ። በአንድ ብዙ መስራት እንዴት እንደሚያስጠላና እንደሚከብድ እርግጥ ይህ ምግብ ብዙ ቅመማ ቅመም አያስፈልገውም። ቅመሞቹ በጣም ትንሽ ናቸው። ኦኬ እዚህ ጋር ሁለት ማጂ ያደረኩበት ትንሽ ይብዘር። በእርግጥ የመንዲ ይብዘር ካላችሁ እሱን መጠቀም ትችላላችሁ። እኔ ግን ስለሌለ ይብዘር ተጠቅሜያለሁ። ሰው ብዙም ልዩነት አለው። እንደማመን ያው እንትን ምለው ትንሽ ጠበስ እንደሌለኛል ጠበስ ሲል ትንሽ በጣም ስጋውን እዚህ ውሃ ሙቄ ነበረ። እሱን ጨመርኩበት። ነው በደንብ መብሰል አለበት። በኋላ ብቻ ኦቭን ውስጥ ትንሽ ያኔ እንዲቀላ ብቻ ነው ኦቭን ውስጥ የማደርገው ማለት ነው። ኦኬ ከድኜ ጠብቁት እንዲበስል። እስከዛ ለዶሮ መቀባ ነገር እያዘጋጀው ነው። ጨው አደረኩኝ፣ ፓፕሪካ፣ ተንዱሪ፣ ሰመጥራ የሚባል አለ እና ጣፋጭና የሚያቃጥል ሶስ ሁለት በአንድ ላይ ተደባለቀ። ትንሽ ከቻፕ አረኩኝ እና ውሃ ነው ያደረኩበት፣ ትንሽ ማቅጠን ስለምፈልግ ማለት ነው። ግዴታ እኔ የተጠቀምኩት ቅመም በእያንዳንዱ ቤት ይኖራል ብዬ አላስብም። በእርግጥ ፓፕሪካ ምናምን ሊኖር ይችላል፣ ግን ይህ ሰመጥራና ስዊት ኤንድ ቺሊ የሚለው እንዲሁም ደግሞ ተንዱሪ ምናምን በብዙ ቦታ ላይኖሩ ይችላሉ፣ ግን አንዳንድ ቤት አለ በእርግጥ። እኔ እነዚህን ነው የምጠቀመው። ይህን የማደርገው ዶሮ በኋላ ኦቨን ውስጥ ስከት ላይ ልቀባው ማለት ነው። ኦኬ እንደዚህ አድርጌ ከቀላቀልኩት ይበቃዋል። አሁን ወደ ሰላጣ መስራት ነው የሚሄደው። ኪያር ከተፍኩኝ። እዚህ ጋር ጨው፣ ቆንዶ በርበሬ እንዲሁም ደረቅ ናና አዘጋጀውኝ። የሮብ ሰላጣ ነው የምሰራባቸው እና ጨው አረኩበት። ይሄ ቆንዶ በርበሬ ነው። ከዛ ናና፣ የደረቅ ናና። እናንተ ደግሞ ከፈለጋችሁ ቱም መጨመር ትችላላችሁ። እኛ ጋር በብዛት ቱም ስለማይወዱ አላደርግበትም። ቱም ፓውደሩም ይሆናል፣ ቱም ፍሬሽ መጨመር ይቻላል። ግን ያው እዚህ
እያንዳንዱ ነገር ኮምፕሌት ተደርጎ አይሰራም። ከዚህ ጋር መብሰል አለመብሰሉን ቼክ ለማድረግ ነበር። ይህን ያክል ከበሰለ ይበቃዋል። በእርግጥ በስሏል ደግሞ በደንብ ማለት ነው። እና እነዚህ ሎሚ ሄል እና ወረቀል ቃር ምናምን በኋላ ሩዝ ስትጨምሩ እንዳይፈረፈር ምናምን ሎሚ በተለይ ፍርክስክስ ይላል እና ብታውጡት የተሻለ ነው። እኔ አውጥቼ ነው እንትን ብለው አልጠቀመም። አሁን የሚበልጠው መረቁን ምናምን ኦልሬዲ ውሃ ውስጥ ስላለ ማለት ነው። ውሃውን አንጠፍጥፌው ነበር ሩዙን። ስለዚህ በዛ ውሃ ላይ ጨመርኩት። ሎሚዎቹን አሁን አውጣቸዋለሁ ማለት ነው። ከዚህ ጋር ሪኮርድ ያደረኩኝ ነበረ፣ በድንገት ተቋረጠ። ስለዚህ አሁን ዶሮውን ወደ ከዚህ ጋር በድንገት እዚህ ጋር ዶሮውን በድንገት የሚያዘጋጀው ሪኮርድ ያደረኩኝ ነበር፣ ተቋረጠ። ስለዚህ ገና በአዲስ ነክተዋለሁ። አሁን እዚህ ጋር ዶሮውን በደንብ አድርጌ ቀባውና ከዛ ወደ ኦቭን ነው መከት። እዚህ ጋር ያው ሪኮርድ እያደረኩኝ በጣም እየተቆራረጠ አስቸገረኝ፣ ለምን እንደሆነ ባላውቅም። እስቲ አሁንም ይሄን ሪኮርድ ሳላቋረጥ ልስራውና እምቢ ካለኝ ዳግም በአዲስ እቀዳለሁ ብዬ ነው እንግዲህ። እስቲ አሁን ዶሮውን እንደዚህ አድርጌ ቀባሁት በሁለቱም በኩል። እና ያው ቀላ ብሎ የሚያምር ከለር እንዲሰጠን ያደርጋል። እና እንትን የረሳሁት ነገር ቢኖር የምግብ ከለር ትንሽ ያደርግበታለሁ ማለት ነው። እና አሁን እዚህ ጋር በርካርጌ መቀባት ወይም ለሁሉም ቦታ መድረሱን ካወቅኩኝ በኋላ ነው ወደ ኦቨን መከተው። እዚህ ጋር ኦቨኑን ነበረ ኦሬዲ ጨመርኩት። ቅድሚያ እኔ ከታችን የሚወቅስበት ትንሽ ከታች እንዲቀላ ነው እንጂ ከላይ ከቀላ በቂው ነበር። አሁን በዚህ ልክ ቀልቷል፣ ይበቃዋል። ጥቁር አደረገው አይደለ ከለሩ። ብስሚላ ኦኬ። አሁን ላይ ሩዙ ላይ ነው የምጨምረው። እዚህ ጋር እናንተ ከጨመራችሁ በኋላ ፈሃም አድርጋችሁ ዘይት አድርጋችሁ መሸፈን ትችላላችሁ። እዚህ ጋር ሽታውን አይወዱትም። በጣም ነው አሪፍ ነው፣ በጣም ይጣፍጣል ምናምን። ነገር ግን እነሱ ፈሃሙን እንዳደርግበት አይፈልጉም። ከዛ ደግሞ የተለያዩ ሙከሰራቶችን እንደ ሰኖበር እና ለውዝ ምናምን በዝብደ ትንሽ ካመሳችሁት በኋላ መጨመር ትችላላችሁ። እኔ ጋር ያን መደረግ አይፈልጉም ማለት ነው። ለማንኛውም እንግዲህ ለሁላችንም መልካም ምሳ ይሁንልን። እንግዲህ ደህና ሁኑ። ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። አውቃለሁ እንግዲህ ጥሩ